ተውራስ አንቺ ተውራስ አቤት አንተ መቼም እኔን ካልጠራ አይሆንልህ ምን ብለህ ነው አሁን የአየሩ ጸባይ በጣም ጥሩ ስለሆነ ወጣ ብለን ተንቀሳቅሰን እንምጣ እኔ አሁን ስራ ይዣለሁ አንተ ወጥተህ ተንቀሳቅሰህ ፀሐይ ሙቀህ ተመለስ እንግዲያውስ ከሳፍሳል ቁጭ ብዬ አላፊ አግዳሚውን ከመመለከት መጽሐፍ ላንብብ ኦሸን ወሬቴን መጽሐፍ ከመጽሐፍ መደርደር አውርደሽ ስጪኝ ባለፈው ጨረስኩት እያልክ ስተርካል ነበር አዎ ጨርሻለሁ ግን ባህላችን ወደ ኋላ መልሶ ስለሚያስቃኘኝ በተለይ የጫጉላ ጊዜ የሚለው ምዕራፍ አንብቤ ልጠግበው አልቻልኩም የጫጉላ ጊዜ ግሩም ነው እንጂ በል ምናልባት ከቆየ ውሃ እንዳይጠባ ውሃ ልስጥ እሺ ተረበይ ለማታ ነው ሁሉን ነገር ጨርሻለሁ የሚያስፈልገውን ነገር ዝርዝሩን በድምጽ ተቀድተሽ ላኪልኝ አዳምጬ ሁሉን ገዝቼ እመጣለሁ እሺ አዎ አንቺም ተዘጋጅ እንዴ አንቺም ተዘጋጅ እንደተነጋገርነው ክርስትናውን በሪያርደን ቅልጥ አድርገን ነው የምናደርገው እሺ አዎ እሺ ባይ አሁን የመጣሽ ቆይተሻል ከተመለስክ 4 ወር እንኳን ሳይሞላ አሁንም ተመልሰህ ልትሄድ ነው አዎ ለምን ነው 3 ወር ቆይቼ እመለሳለሁ ኧረ ተወው ነገር በዛ በመጀመሪያ ሄዳለሁ ብለህ በተነሳ ጊዜ የትውልድ ሀገሩን ናፍቆ ነው ይሄድና አይቶ ይመለስ በማለት በደስታ ሸኝቼ በደስታ ተቀበልኩ ሁለተኛ ሶስተኛ አራተኛ አምስተኛ አሁንማ ከዚህ ከምትኖረው ከዛ የምትኖረው ጊዜ ይበልጣል በዚህ እድሜ ከሰው ሀገር ደህ አንድ ነገር ብትሆን ልጆቻችን ችግር ላይ ልትጥላቸው ነው አንቺ ምን ነው ግራ ያናግርሻል ምን አይነት ወፈኛ ነች አያ እባክህን ተይብቃ እንደማረብን እንሞት ብዬ ለምኜሃለሁ ልጆቻችንንም እየተቆጣሁ ነበር ካሁን በኋላ ግን ለልጆቻችን አንድ ነገር አድርጉ ብዬ እናገራለሁ ወደ ጸጸሊቱ መሄዳለሁ አንቺ ሰው ምን ሆነሻል አብደሻል በል ልጆቻችን ልታስረግሚ ነው የፈለግሽው አንቺ ብትወይ ወደ ጸጸል ሄደሽ ካዘጋሽብኝ ሊከሰት የሚችለው ነገር አሁን መናገር አልፈልግም ብታርፍ ይሻልሻል ለምንድን ነው የመረጋሙት ሽማግሌ አባታቸውን በመከሩ ምን እንደምትሰራ እንኳን እኔ ልጆቻችን ያውቃሉ ተው ብዬሃለሁ እሄዳለሁ ካልክድና በርጅና የወለድከው ልጅ ያላባት ክርስትና አስነስተህ ተመለስ የምትገባበትን ቤት እናያለን አንቺ ልጅ ያደረግሽኝ እንዴ ወይ ድፍረት በጋራ ቤታችን አዛዥ መሆንሽ ነው በቃ እኔ ጨርስኩ እንደች ነችና እስኪ ልደውልለት ቄስ ቢሆነኝ ቢያነሳልኝ አይደል እነርሱ አመታቱን ምኑን ሲሉ መቼ ያዳርሳቸዋል አማራጭ የለኝም መደወል አለብኝ አስተዋል እኔ ተው እየመከርኩት ልጆቻችንን ቢመክሩት እሺ አላለም ጓደኞቹ መከሩት እሺ አላለም ወደ ጸጻሊቱ ሄዳለሁ ብልብዛተ የባሰ እጀን በእጀ እንዳይሆን ብዬ ፈራሁ እባክህ አምላክን ይዘህ ምከረው
ለአንተ ምን በይ ካለ አማራጭ የለም። የንስሐ አባት ስለሆንክ ገዝተው ሰው ደህና ነህ? እንዴት ነህ? ደህና ነህ? ቁጭ በል ቁጭ በል። እሺ እሺ። ደህና ነህ? በሰላም ነው? ደህና ነኝ። ደህና ነው እሱ? ደህና ነኝ እግዚአብሔር ይመስገን። መምጣትህን ጠርቼው ሳይሆን በአሁኑ ቄስ ተፈልጎ በማይገኝበት ጊዜ ራስህ አስበህ መጣ ብዬ ነው የጠየኩህ። በደህናዬ ነው። ወደ ኢትዮጵያ ሊሄድ ነው ሲባል ወደ ሰምቼ ነው የመጣሁት። አዎ ለምን ነው የምታዘኝ ነገር አለ? ሻሽ፣ ጋቢ፣ ጥላ ምን ልታዘዝ? በነገራችን ላይ ባለፈው ያመጣሁልህን ጋቢና ጥላ ወደድከው? አዎ በጣም ወድጄዋለሁ። ጎሽ። አሁን የመጣሁት ግን ለማዘዝ አይደለም፣ ድፍረት እንዳይሆንብኝ እንጂ እርስዎ ሰው አሁን ገባኝ። ቄስ ቢሆነኝ በማይመጡት መጣብኝ። የማይሆን ነገር ነው። አፍከን አታበላሽ። ዝም ብለህ በመጣበት እግር ተመሰኪት። እኔ ቆይ ቄስ ቢሆነኝ የተናገሩት ግልጽ አይደለም። ደህና ይሁን። አስመራዬ። አቤት። ነይ እስቲ። ምንድን ነው እናቴ? ቁጭ በይ ልጄ። አባትሽ ያለበትን ሁኔታ በመጠኑም ቢሆን ታውቃላችሁ ብዬ ገምታለሁ። እስካሁን ቀልብ ይገዛል፣ ልቦናው ይመለሳል መስሎኝ ታገስኩት፣ ለመንኩት። የተበደልኩትን የብሆንም በዚህ እድሜ መለያየት አይገባም፣ ለስንቱ ጊዜ ነው በማለት ነበር ሁሉንም ችዬ ዝም ያልኩት። በሌላ በኩል ደግሞ አድርገውና ከሰው ሀገር ዶ አንድ ነገር ቢሆን እናንተ ልጆች ችግር ላይ እንዳትወድቁ በሚል አማላጅ ላኩ። ሊሰማ አልቻለም። ካሁን በኋላ ግን ከአቅሜ በላይ ነው። ከእህት ከወንድሞች ጋር መከሩና አንድ ነገር አድርጉ። አይ እናቴ፣ አንቺ ትዕግስትሽ እንደ ውቅያኖስ ባህር የሰፋ ቆዳሽ እንደ ዝሆን ቆዳ ወፍራም በመሆኑ ብዙ ጊዜ ወስደሽ ሁሉንም አማራጮች አሟጥጠሽ ከሞከርሽ በኋላ ተስፋ ቆረጥሽ እንጂ እኛ ከልባችን ካወጣ ነው ውሎ አድሯል። ያንቺን ውሳኔ ብቻ ነበር የምንጠብቅ። አንቺ ከወሰንሽ በቃ ይሆነኛል ብሎ ሄዷል። ስራው ይወጣ። ልጄ አስመራዬ፣ ችግሩን ቢያውቁት ኋላ አልሰማንም እንዳይሉ ለሁሉም እህት ወንድሞችሽ ንገሪያቸውና የሚሉትን እንስማ። እናቴ፣ በእነሱ በኩል አታስቢ፣ ሁሉንም ያውቃሉ። ያንቺን ውሳኔ ብቻ ነበር የምንጠብቀው። አንቺ ከወሰንሽ በቃ ይሆነኛል ብሎ ሄዷል። ከእንግዲህ በኋላ ማባበል አያስፈልግም። ስራው ያውጣው። ልጄ፣ የኔው ጥረትና ውሳኔ ለእናንተ አይሆን፣ በኋላ እንዳይጸጽታችሁ እንዳትረገሙ አስቡበት። እናቴ፣ እኛ እኮ አልወሰነለትም። እሱ ራሱ ነው ከአልጋ ቢሉት ከመሬት የሚለውን ውሳኔ የወሰነው። በዚህ ጉዳይ አንቺም ሆንሽ እኛ ቅንጣት ያህል ስህተት አልሰራንም። ይሆነኛል ብሎ ሄዷል። ምርጫው እሱ ነው።